ኢንትሮዳክሽን እዚህ ጋር ነው። አይሶስታሲ የሚለውን እንግዲህ ምንድነው? አንደኛ አይሶስታሲ ትርጉሙ ምንድነው? ስቴት ኦፍ ግራቪቴሽናል ኢኩሊብሪየም ቢትዊን አርዝ ሊቶስፌር እና አስትሮስፌር ማለት ነው። ስለዚህ በግራቪቴሽናል ፎርስ ምክንያት ይሄ ተራራዎች ሊፈጠሩ ይችላሉ። አለም ደግሞ ገደላማ ሆኖ ይሄ ውቅያኖሳማ ውሃ የተሞላባቸው ገደሎች ሊፈጠሩ ይችላሉ ማለት ነው። ስለዚህ ይሄ አይሶስታሲ ማለት ይሄንን የዚህን ኢኩሊብሪየም የሚያጠና ነው ማለት ነው። ከዚህ ተነስተን አሁን ምንድነው የምናደርገው? ካልኩሌሽኑን አሳይሻለሁ። ሂንት ይሆን ይችላል። ያው ወርክሺቱ ጋር ያለው በዚህ ስለሆነ ማለት ነው። እሺ ከዛ እዚህ ጋር ራሱ አይሶስታሲ ኤን ኢኩሊብሪየም ቢትዊን አርዝ ክረስት ኤንድ አፐር ሜንትል ነው የሚለው። ስለዚህ ተመሳሳይ ነው ማለት ነው። ስለዚህ አርዝ 3 ሌየሮች አሉ አይደለ? ክረስት ሜንትል እና ይሄ መጨረሻ ላይ መሃል ላይ ያለው ማለት ነው። ምንድነው የሚባለው? መሃል ላይ ያለው አይሮን ነው ግን በቃ ከዛ ስለዚህ የሶስቱን የእርዝ ክረስትን የሜንትልን ወይ ይሄ ኮር ላይ ያለው ኢንኮር ላይ ያለው ከታች ላይ ያለው የሶስት ኢኩሊብሪየም የሚያጠና ነው። አይሶስታሲ ማለት በቃ ይሄ ሊቶስፌር እና አስትሮስፌሩን ምንድነው ኢኩሊብሪየም ዲፋይን የሚደረግበት ነው። ስለዚህ እንግዲህ ይሄ ነገር የሚሰራው በአርቺሜድስ ፕሪንሲፕል ነው። አርቺሜድስ ፕሪንሲፕል በዋተር ላይ ራሱ ምንድነው የሚለው? ይሄ ቦያንስ ፎርስ አካባቢ ላይ ማስ ኦፍ ቦዲ እና ይሄ ኢመርስድ የሆነው እኩል አይደለም። ከዛ አንፃር ወይን ቦዲ ኢዝ ኢመርስድ ኢን ፍሉድ ዘ ፍሉድ ኤግዘርትስ አን አፕዋርድ ፎርስ ኦን ኤ ቦዲ ላስ። ስለዚህ ኢመርስድ የሆነው ቦዲ እና ዋተሩ ለኢመርስድ ለሆነ ለቦዲው አፕሊፍቱ ይሄ ቦያንስ ፎርሱ እኩል ነው ማለት ነው። ስለዚህ ይሄ ፕሪንሲፕል የሚሰራው በአርኪሜድስ ፕሪንሲፕል ማለት ነው። የአርቺሜድስ ፕሪንሲፕልን እዚህ ጋር ማየት እንችላለን። አሁን እዚህ ጋር ምን አለ? አይስ አለ። ይሄ ዋተር ነው ማለት ነው። እዚህ ጋር ማስ ኦፍ አይስ ለማግኘት ኤሪያ ኦፍ አይስ ሲባዛ የአይሱ ደግሞ ከዚህ ዲስታንስ አለው፣ ከዚህ ደግሞ ዲስታንስ አለው። ስለዚህ ኤሪያው ሲባዛ በዚህ ዲስታንስ ሲባዛ በዴንሲቲ አድርገሽ የዚህ ማስ ማግኘት ትችላለሽ። ማስ ኦፍ ዋተር ደግሞ ለማግኘት በአርቺሜድስ ፕሪንሲፕል ይሄ ኢመርስድ የሆነ ፓርቲክል አይደለ? ስለዚህ ኢመርስድ የሆነ ፓርቲክል ኤችአር እዚህ ጋር አለ። ስለዚህ ይሄ ኤችአር ሲባዛ ኤሪያ ደግሞ አለ። ኤሪያ የዚህ ነው የምጠቀመው ሙሉ ኤሪያ ሲባዛ ዴንሲቲ ኦፍ ዋተር ማግኘት ይችላል። ስለዚህ በአርቺሜድስ ፕሪንሲፕል ማስ ኦፍ ዋተር እና ማስ ኦፍ አይስ እኩል ነው የሚለውን በዚህ ሪሌሽን ማግኘት ቼክ ኢት። ከባድ አይመስልም፣ ቀላል ነው። ይሄ ነገር የሚሰራበት ነገር እሺ እዚህ ጋር እንምጣና አሁን ለምሳሌ እዚህ ጋር ዜድ ምናምን ነው ፈልጉም፣ ይሄ ኤች የሚፈልጉ ቴክነስ ፈልጉ ምናምን ሲባል ምንድነው የሚደረገው? በቃ እዚህ ጋር ለምሳሌ እዚህ ጋር ፓርቲክል አለው። ይሄኛው ክረስት ማለት ነው፣ ይሄኛው ሜንትል ማለት ነው። ስለዚህ በቃ መጀመሪያ ይሄ ኢኩቫለንት መስራት ነው። ይሄ ዴንሲቲ ኦፍ ሜንትል ሲባዛ ከዚህ ያለው ለመግለጽ ክረስቱን ሲባዛ ደግሞ ለክረስቱ ስንሰራ የዚህ ማስለማ ዴንሲቲ ኦፍ ክረስት ሲባዛ ኤች ሲደመር እዚህ ጋር ያለው ኤሌቬሽን ሌንግዝ 3 ኪሎ ሜትር አለ። ይሄ 35 ስለዚህ ዴንሲቲ ሲባዛ 35 ሲደመር 3 እንዲህ አድርገን ምን ማለት ይሄ ኢመርስድ የሆነ ፓርቲክል ነው አይደለ? ከማን ጋር ነው እኩል ነው? በአርቺሜድስ ፕሪንሲፕል ኢመርስድ የሆነው እና ይሄ እዚህ ጋር ደግሞ ዋተር ላይ ለምሳሌ ከገባ በእርግጥ ይሄ እርዝ የሆነ ሰርፌስ ነገር ነው እና እንደ ዋተር ብትወስጂው ኢመርስድ የሆነው እና የዚህ ሰርፌስ ማስ እኩል ነው ብለን ነው የምናስበው። ኢመርስድ የሆነው ይሄ ዴንሲቲ ኦፍ ኤ ዜድ የሚለው ከዚህ ማለት ነው እኩል ይሆናል ከዚህ ያለው ሲደመር ከዚህ ያለው ማለት ነው። ማለት ዴንሲቲ ኦፍ ክረስት የክረስት ሀይት ደግሞ ኤች ሲ እና ኢ ኤሌቬሽን ማለት ነው። ከዚህ 3 ኪሎ ሜትር ነው 35 ሲደመር ይሄ ሜንትሉ ከዛ ዜድ ከዚህ ሲቀነስ ኤች ይሆናል ማለት ነው።
እንደዛ አድርጎ ዜድን አገኘን። በቃ ሌሎችም ተመሳሳይ ናቸው። ዜድን በቀላሉ በዚህ መልኩ አገኘን። ይሄን ቼክኢት ይሄኛውም ተመሳሳይ ነው። በቃ እንደዚህ ኢኩቫለንት ይሰራል። ከዛ የምንፈልገውን ነገር እናገኛለን ማለት ነው። ግን እንዴት እንደምንሰራው ለምሳሌ እዚህ ጋር ብዙ ነገሮች ነው ያሉት። በዚህ ቼክ አድርጊውና እስኪ ደግሞ የኔ የተሻለ ገባሽ ጠይቂኝ።